እኔ አንተ ናፍቀኝ ባክዛ ሰፈር ውስጥ ፖሊሶች እየፈለጉ ስለሆነ በአንተ ምክንያት ጣጣ እንዳታመጣብኝ ብዬ ነው እንጂ ጭራሽ አትናፍቀኝም። እንፊትሽ ይናገራል እኮ በሉ። ቀልዱስ ቀልድ ነው። እዚህ ጣጣ ውስጥ እናንተ እንድትገቡ አልፈልግም። ስለዚህ ኪንጎ ይዛችሁ ሂድ። በቃ ከዚህ ሂዱ። ኧረ እባክህ እኛም እዚህ ከአንተ ጋር ተገትሮ የመዋል ፍላጎት የለንም። ከአንተ ጋር ከማውራት ድንጋይ ማውራት ይቀላል። በቃ ይበቃችኋል። አትጨ እስኪ ብለህ እሺ አይቻልም። አደይና ዶክተር ምን እያደረጋችሁ ነው? ቀምጥ ከሩቁኝ ነው የምከታተላችሁ። ለሊም ብትሆን ምንም አይነት ማስረጃ አታገኝም። እናቴ አንቺ ምንም አታስቢ። ፖሊሶቹም ቢሆን የመንገድ ዳር አደጋ ነው የሚመስላቸው። ቆይ ግን ቅምጥል በጣም ደስተኛ ነኝ። እኔ ምን አደረግኩልህና? አንተ ሁሌም ስለምትረዳኝና ከጎኔ ስለሆንክ በጣም ደስ ይለኛል። አመሰግናለሁ። አረ ምንም አይደለም አደይ። እኔ የምልሽ ዴቭ ደህና ነው? ደህና ነው። መራራቃችን እንግዲህ እኔን አላስረሳውም፣ ይደውልልኛል። እንዴ ቆይ አደይ እየረሰኛል ብለሽ ፈርተሽ ነበር እንዴ? አይ እንደዛ ሳይሆን እዚህና እዛ አንድ አይሆንም። ስራ ምናምን ሲበዛበት ችላ ይለኛል ብዬ ነበር። በተቃራኒው ነው የሆነው። አይ ጥሩ። እና መቼ ነው የሚመጣው? አላውቅም፣ ግን በቅርቡ ይመጣል። እኔ በጣም ነው የናፈቀኝ። ከአንቺ መራቅ በጣም ከብዶኛል። አናገርክኝ? አልሰማሁም ዶክተር። አይ ምንም አላልኩሽም። በቃ ኤሉ እንዳትጨነቅ እንሄዳለን። አዎ እኔም እያሰብኳት ነበር። በቃ እንሂድ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄሉ ዛሬ ደህና ሆናለች፣ በጣም ድናለች ማለት ነው። ተቀደሙም አልተባባችም፣ ዝም ብላ ነው ስተወደቀች እና እንትኑ ሶፋው ስለመታት ብቻ ነው እንጂ ደህና ናት ማለት ነው። እንግዲህ ሊሊና ባለቤቷ ማለቴ ባቡሬ እንግዲህ እዛ አዋሳ ሆነው በጣም ብዙ ነገር ተፈጥረዋል። እንዴት አጠላልፋ እንደምታደርግ እንግዲህ ከእናቷ ጋር እየተማከረች አክስቷ የሊሊ አክስት የምትሰራው ስራ በጣም ከባድ ነው። ምንድን ያደረገችው የሆቴሉን በሙሉ የዋሉበትን ምግብ የበሉበትን እና ሁሉንም ነገር እንዳለ ከፍላለች ሂሳብ። ከዛን በኋላ ደግሞ መኪና አዘጋጅታለች። እሷ መኪና መንዳት ስለማትችል ሌላ ሹፌር ቀጥራለች። ምንድን የዛች ሂሳብ የተከፈላት ሴትዮ መኪናም ተዘጋጅቶላችኋል፣ ሂሳቡም ተከፍሏል። ስለዚህ መኪናው እዚህ ቦታ ላይ ይሄ ቁጥር ነው፣ ሄዳችሁ እዛ እንትን በሉ፣ በነፃ አዲስ አበባ ትሄዳላችሁ በሰላም ብላ ነገራቸዋለች። ነገር ግን ሊሊ በጣም ተጠራጣሪ ስለነበረች ጥርጣሬዋን በፍጹም እንትን ልትል አልቻለችም። ስለዚህ ባቡሬ ምንም አያሰጋም፣ ምን እንዳንሆን ነው ደግሞ ምን እንዳይመጣ ነው እያለ ነበረ። ባቡሬ በፍጹም እኔ ህሊኔ ነግሮኛል፣ እፈራለሁ። ስለዚህ እዛ ታዘዘልን መኪና ላይ መውጣት የለብንም አለችው። እሺ አለ። እየሄዱ እያለ ነገር እሷ መኪና ደክራለች፣ ሹፌር ደክራለች። እኔ በርቀት ሆኜ አያለሁ። ምንም እንትን የሆነ የሚያስነቃ ነገር አላረኩም። ስለዚህ እሷ ምንም አልተጠራጠረችም። ሊሊ እስካሁን ድረስ የተጠራጠረችው ነገር የለም እያለች ለእናቷ እየነገረቻት ነበረ። አንዳንድ ተንኮለኛ ይቺ በቃ ባቡሬ ትወደዋለች ማለት ነው። እንደዚህ ከሆነ ባቡሬን እሷ ትወደዋለች። ህይወቴን ያበላሸሽው አንቺ ነሽ እያለች ነበረ። እንደውም ሊሊ ሰራተኛ ሆና እያገለገለቻት ነበረ። ይችን አሁን ያያችኋት ሴትዮ ማለት ነው። እንግዲህ ምንም አትሆንም፣ መኪናውም ላይም አይወጡም። ሌላ መኪና ይዘው ነው የሚሄዱት። ምንም ልታደርጋቸውም አትችልም። ፍቅር እንግዲህ ያው ፍቅረኛዋን እየፈለገች ነበረ። ዳኒ ወይን የት ነህ? የት ላገኘህ? ለምንድነው ስልክ ማታነሳው? እያለ እየደወለች ቤት ገብታ አቤ ያገኛት ማለት ነው። አቤ ምን እየሰራሽ ነው እዚህ? ደግሞ እዚህ ሁለተኛ እንዳላይሽ ብዬሻል ነበር እንዴ? ምን አመጣሽ እዚህ? ለምንድን መጣሽው? ምን ትሰሪ ነው? ምን እየፈለግሽ ነው ሲለት፣ እኔ ምንም አልፈለግኩም ቤቱ ክፍት ሆኖ ሳየው መጣሁኝ አለች እንጂ
ምንም ያላቸው ነገር የለም። ልክ አሲስታንት ሲያንቃት እንደው ከቤት ብር ብላ ጠፋች ማለት ነው። እና ሄሉ ድናለች። እንግዲህ ሄሉ ምንም አልሆነችም። እነኛን ግን ይዘዋቸዋል ማለት ነው፣ ዳይመንድና ኪንጎ። ከዛ ሴቶቹ መጡ። ሴቶቹም አዩዋቸው። ካዩዋቸው በኋላ እሷ ዳይመንድን 2 ቀን ሙሉ ስትፈልግ ነበረ። ለምንድን ነው የምትፈልጊው ስትባል በቃ እንዴ ምንድን ነው አልፈልግም የሆነ ለምንድን ነው እንደማላረገው ትላለች ኩኩሻ ማለት ነው። ነገር ግን ናፍቀዋለች። ናፍቀው ስለነበረ ሄደች። የት ነው ዛሬ ይለይልናል እያለች ሄደች። ምንም ሲያረጋት እኮ ነው፣ ምንም ሲያረጋት ብቻ ሲገናኙ ጭቅጭቅ ጀመሩ። እናባክ ሆነህ ነው ስልክ ማመልሰው፣ ስልክ የምትረዳው የት ሆነ ነው ለምንድን ነው እያለች በቃ ጧፍ ሆነች። ማናባክ ሆነህ ነው አንተ የሆነ ያለ አይደለም ይሄ ፍቅር ሲጀማምር ልክ እንደዚህ ነው። ምን አባክ ሆነህ ነው ምን አይሆነ በቃ የምታደርገውን አጣት ማለት ነው። ከዛ እሱ ምንም አላለም። ወይኔ ኩኩሻዬ ናፍቄሻለሁ ማለት ነው እያለ ነበር። እኔ ኩኩሻዬ ስትቆጭ ራሱ እንዴት እንደሚያምርብሽ የኔ ፍቅር እያለ ነበረ። የታሰሩት ራሱ ገርማችሁ በጣም እየሳቁ ነበረ። ዳይመንድ ለካ ፍቅር ይገባዋል ፍቅር ይዘዋል እንደ እያለ ነበር። እሷም ራሱ እንዲ ኩኩሻ ፍቅር ያዘሽ እንዲ ፍቅር ይዝሻል እንዲ ለካ እያላት ነበረ። እሷን ሁሉ ማለት ነው እንግዲህ በጣም ደስ የሚል ነበረ። አደይ ደግሞ ያው ከዶክተር ጋር ውጭ ወጥተው ዶክተሩ አደይ ታገኘ ሩታን ይረሳል። አደይ ስትሄድ ወደ ሩታ ይሄዳል። አደይ ስመጣ ደግሞ ሩታን ይረሳል። ከዛን እሷ ያው ወደ ውጭ ወጥተው ተመልሰው እንደገና ምንድን ያደረገችው አይኔ ውስጥ ገባ የሆነ ለመናገርም ስለ ፍቅሩ ሊናገርም ትንሽ ነበር የቀረው። አይኔ ውስጥ ገባ አለ። ምንም ሳይገባበት እኮ ነው አይኔ ውስጥ ማለት ነው። ከዛ አይኔ ውስጥ ገባ አለ እና ሄዳ ብቻ ኡፍ እያለች ስታረግለት ከቻለች የዴቭት አደይ እና ዶክተሩ ምን እያረጋችሁ ነው? እዚህ ምን እየሰራችሁ ነው? እዚህ ምንድን ነው ትተሻሹልኛላችሁ ስትላት ብቻ ድንግጥን ያለችው አደይ እንግዲህ እሷ የአደይ ሚስት ያው ወንድሟ እንደሚወዳት ታውቃለች። ለእሷ ብዙ ነገር መከታ ሆኗል። ግን ዴቭ በእርግጠኝነት እዛ ሄዶ እንደሚያገባ እርግጠኛል ማለት እናቱ ጋር ሄዶ በፍጹም ሊመጣ አይችልም ማለት እናቱ ልሰዷችን ባሳር የሄደላትን አይደለም እዛ እሷ ጋር ሄዶ ቀርቶ እዚህ ራሱ ስንት ነገር ያደረገ ሴትዮ አሁን ዴቭን እንደገና መልሳ ወደዚህ ልትልክ በፍጹም ሄደ። በቃ ዴቭ ሄደ አይመለስም። ተተመለሰም ወይም አግብቶ ወይም ደግሞ የሆነ ልጅ አስረግዞ ይመጣል እንጂ በፍጹም የሆነ ነገር ታያደርግ ተመልሶ አይመጣም። እኔ እንደውም እኔ የሚመለስ አይመስለኝም ሲጀመር ማለት ነው። እና ሩታ ደግሞ ወደ ዶክተር ጋር ናፈቀኝም አይደውልም ምንም አይልም እያለች እንትን እያለ እሱማ እኮ ጠይቆሽ ነበረ ሩታ ደህና ናት ወይ ጠፋች ብሎ ጠይቆሻል። ስለዚህ አንቺ እየተቅለበለብሽ አትሂጂ፣ ሁልጊዜ እሱ ቂጥቂጥ ስራ አትበይ፣ ይንቅሻል፣ እባክሽ ተይ እያላት ነበረ። ዳይመንድ እንደዛ ማረስ የለበትም ነበር ያው እሱ ደግሞ ያው ስለማያፈቅራት በቃ ትታይ ነው ረስታይ ነው ብሎም ሊተዋትም ይችላል። ስለዚህ እንደዛ ማድረግ የለበትም ነበረ። ለማንኛውም በጣም ደስ የሚል ድራማ ነው። ቢሆንም ዞሮ ያው እርስ በርሳቸው አሁን ግን ትንሽ የሆነ የተወሰነ እኔ እንደ በፊቱ አደይ እና ፍቅር ጋር ብትሆን ደስ ይለኛል ማለት